በማንኛውም ሶሻል ሚዲያ በዩቲዩብ፣ በቲክቶክ እንዲሁም በኢንስታግራም ብዙ እይታዎችና ብዙ ተከታዮችን ለማግኘት ከሚያስፈልጉን መሰረታዊ ነገሮች መካከል የቪዲዮና የድምጽ ጥራት ነው። የኮንተንት አይዲያችሁ ምንም ያክል ጥሩ ቢሆን የቪዲዮና የኦዲዮ ኳሊቲ ከሌለው እመኑኝ የእናንተን ቪዲዮ ማንም አያየው። ስለዚህ እነዚህን ነገሮች ማለትም የድምጽ ጥራትና የቪዲዮ ጥራት እንዴት ስልካችንን ወይም ኮምፒውተራችንንና ካፕከትን ብቻ በመጠቀም መስራት እንደምንችል የማሳያችሁ ይሆናል። እመኑኝ በቅርብ ጊዜ ብዙ እይታና ብዙ ተከታይ ታገኛላችሁ። ስለዚህ ይህን ቪዲዮ እስከመጨረሻው ድረስ ከተከታተላችሁ ለአንድ ሰው የቲክቶክ ቪዲዮ ኤዲት አደርግለታለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከመጨረሻው ድረስ በማየት የምጠይቀውን ጥያቄ በኮመንት ሴክሽን መመለስ ብቻ ነው የሚሆነው። ወደ ዛሬው ቪዲዮ ከማለፋችን በፊት ለማታውቁኝ አማን እባላለሁ። በዚህ ዩቲዩብ ቻናል ጠቃሚ የቴክኖሎጂና የትምህርት እንዲሁም የቪዲዮ ኤዲቲንግ ኮርሶችን ለእናንተ አቀርባለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። Okay, let's go. ካፕከት ከፍተን እንገባለን። ከገባን በኋላ እንደዚህ አይነት ኢንተርፌስ እናገኛለን። በመቀጠል ምንድነው ክሬት ፕሮጀክት እንላለን። ካፕከት ኢንተርፌስ ከገባን በኋላ አራት ስፔሶች እናገኛለን ወይም አራት ቦታዎች እናገኛለን። ከነሱም የመጀመሪያው ፋይሎችን የምናስገባበት፣ ከዛ በተጨማሪም ኦዲዮዎቹን፣ ቴክስቶችን፣ ስቲከር፣ ኢፌክት እና የመሳሰሉ ነገሮችን ኤዲት የምናደርግበት ቦታ ነው። በመቀጠልም በመሀከል ላይ የምናገኘው ስፔስ ቪዲዮ ወይም ድራግ ኤንድ ድሮፕ አድርገን ያስገባነው ቪዲዮ ዲስፕሌይ የሚሆንበት ቦታ ነው። በቀኝ በኩል የምናገኘው ቪዲዮዎችን ሞዲፋይ የምናደርግበት ቦታ ነው ማለት ነው። ከስር ረዘም ብሎ የምናገኘው አራተኛው ቦታ ደግሞ ታይመራችን ወይም ታይም ላይናችን የቪዲዮአችን ታይም ላይን የምንቆጣጠርበት ኤዲት የምናደርግበት ቦታ ነው ማለት ነው። ስለዚህ እዚህ ጋር ምን ይላል ጽሁፍም እንደሚያሳየው ድራግ ኤንድ ድሮፕ ቪዲዮስ ፎቶስ ኤንድ ኦዲዮስ ሂር ይላል። ስለዚህ የምንፈልገውን ፋይል ድራግ ኤንድ ድሮፕ አድርገን እናስገባለን። ድራግ ኤንድ ድሮፕ አድርገን ያስገባነው ቪዲዮ ድጋሚ ድራግ በማድረግ ወደ ታይመራችን ወይም ታይም ላይናችን እንወስደዋለን ማለት ነው። ስለዚህ በዚህ መልኩ ቪዲዮውን ኤዲት ማድረግ እንችላለን ማለት ነው። ስቴፕ 1 የሚሆነው ምንድነው ጸጥ ያሉ ነገሮችን ወይም ደግሞ መሀል ላይ ኤዲት እያደረግን ዝም ያለባቸው ቦታዎች ወይ ደግሞ ከውጭ ጩኸት የገባ ነገር ካለ እሱን ማስወገድ ነው የሚሆነው። ስለዚህ ስፔሶችን ከስር እንደምናየው እነዚህ ቨርቲካል ላይኖች የተደረደሩ ነገር ያሉት ኦዲዮ ያለበት ቦታ ነው ወይም ድምጽ የሚሰማበት ቦታ ነው። እንዲሁም በተቃራኒው ደግሞ እዚህ ጋር እንደምታየው ስሙዝ ነው፣ ቨርቲካል ነገሮች የሉም። ያ ማለት ደግሞ ሳይለንት የሆነ ወይም ጸጥ ያለ ቦታ ነው ማለት ነው። ስለዚህ ቪዲዮውን ልክ ታይመራችን ነጯን ላይን ከምንፈልገው ቦታ አስቀምጠን ከታውት ማድረግ ነው ማለት ነው። ስለዚህ እዚህ ጋር ከታውት ስናደርግ ሶስት ነገሮች እናገኛለን። የመጀመሪያው እንዳለ ቪዲዮውን ለሁለት ይቆርጠዋል። በቀኝ በኩል ያለችው ደግሞ ዲሌት ሌፍት ይላል ወይም ኪው ሾርት ከቷ ኪ ነው። ዲሌት ሌፍት ማለት የምንፈልገው ቦታ ትሪም በምናደርግበት ጊዜ ወይም ከት በምናደርግበት ጊዜ በግራ በኩል ያለውን ያጠፋልናል ማለት ነው። ዲሌት ራይት ማለት ደግሞ የሌፍት ተቃራኒ ከት ካረግ ነው በቀኝ በኩል ያለውን ቪዲዮ ይደልተዋል ማለት ነው። ስለዚህ እኛው የምንፈልገው በዚህ ጊዜ በግራ በኩል ያለው እንዲደለት ስለሆነ ዲሌት ሌፍት የሚለውን እንለካለን ማለት ነው። ስለዚህ እንደምታዩት በዚህ ሰዓት ሳይለንት የሆነ ቦታ የለም፣ ካለ ፈልጋችሁ መደለት ነው። እኔ ከዚህ በኋላ ያለውን አልፈልግም። ቅድም ዲሌት ሌፍት ነበር ያልኩት፣ አሁን ደግሞ ራይት ፓርቱን ስለማልፈልገው ዲሌት ራይት የሚለውን ነካሉ ማለት ነው። በዚህ መልኩ ቪዲዮን ሳይለንት ያለበት ወይም ጩኸትም ካለ ማውጣት እንችላለን ማለት ነው። በዚህ መልኩ ቪዲዮን እንደምናየው ማንኛውም ሶሻል ሚዲያ በዩቲዩብ እንዲሁም በኢንስታግራም ተከታዮችንና ለማግኘት ከሚያስፈልጉን መሰረታዊ ነገሮች መካከል እንዳያችሁት ነው። ቪዲዮ ምንም አይነት ጋፕ የለውም ወይም ረፍት የሚባል ወይም ጸጥ ያለ ቦታ የለም ማለት ነው። በዚህ መልኩ ቪዲዮአችንን ከሴንድ አውት ማድረግ እንችላለን ወይም ቆርጠን ማስወጣት እንችላለን የማንፈልገውን ነገር ማለት ነው። አሁን በቀጥታ ስቴፕ 2 የሚሆነው ሶሻል ሚዲያ እንዲሁም በኢንስታግራም ተከታዮችንና ለማግኘት ከሚያስፈልጉን መሰረታዊ ነገሮች መካከል እንደሰማችሁት ትንሽ ድምፁ ይረብሻል። ያንን ድምጽ ደግሞ እንዴት ኢንሃንስ እንደምናደርግ የማሳያችሁ ይሆናል። ወይም ደግሞ የድምጽ ጥራቱን እንዴት መጨመር እንደምንችል ከጀርባ ያሉ የማንፈልጋቸው ድምጾችንም እንዴት ማውጣት እንደምንችል የማሳያችሁ ይሆናል። ቪዲዮአችን ከነካን በኋላ ሞዲፋይ ታብ ላይ ወይም በዚህኛው ሳይድ በቀኝ በኩል ያለው ስፔስ ላይ በመሄድ ኦዲዮ የሚል አለ ከላይ። ኦዲዮ ነክተን እንገባለን። እንደምታዩት ብዙ አይነት የኦዲዮ ሴቲንግ አሉ። የኦዲዮን ቮሊዩም መጨመር መቀነስ እንችላለን። ፌድ ኢን እና ፌድ አውት አለ። ያ ማለት ቀስ ብሎ እንዲገባ ወይም ደግሞ ቀስ ብሎ እንዲወጣ ድምጻችንን ማድረግ እንችላለን ማለት ነው። እኛ በዚህ ጊዜ የምንፈልገው ቪዲዮአችንን ኢንሃንስ ማድረግ ወይም የቪዲዮ ኳሊቲ መጨመር ስለሆነ ኢንሃንስ ቮይስ እንላለን። እዚህ ጋር እንደምታዩት 100% ሲል የድምጻችንን ኳሊቲ ጨምሯል ማለት ነው። አሁን የድምጽ ኳሊቲያችን ከቅድሙ በተሻለ ጥርት ብሏል ማለት ነው። እንዴት ነው ያሰማችሁ? በማንኛውም ሶሻል ሚዲያ በቲክቶክ፣ በዩቲዩብ እንዲሁም በኢንስታግራም ብዙ ተከታዮችንና ብዙ እይታን ለማግኘት ከሚያስፈልጉን መሰረታዊ ነገሮች መካከል እንደምታዩት ቅድም
የነበረው። በማንኛውም ሶሻል ሚዲያ በቲክቶክ አሁን ላይ ደግሞ ይሄ ነው። ዩቲዩብ እንዲሁም በኢንስታግራም ብዙ ተከታዮችንና ብዙ እይታን ለማግኘት ከሚያስፈልጉን መሰረታዊ ነገሮች መካከል ይህን ደግሞ ከባክግራውንድ ያሉ ኖይዞች ላይክ የውሻ ድምጽ ወይም የዶሮ ድምጽ ምናምን ነገር ካለ ሪዲዩስ ኖይዝ ብላችሁ ማስወገድ ትችላላችሁ ማለት ነው። በዚህ ሰዓት ግን እኔ ጋር ምንም አይነት ተጨማሪ ድምጽ ስለሌለ ምንም ለውጥ አይኖረውም። በማንኛውም ሶሻል ሚዲያ በቲክቶክ በዚህ መልኩ የኦዲዮአችሁን ኳሊቲ ወይም የድምጻችሁን ኳሊቲ መጨመር ትችላላችሁ ማለት ነው። ከዚሁ ሳንወጣ ከድምጽ ማስተካከያው ሳንወጣ ቮይስ ቼንጀር የሚል አለ። ቮይስ ቼንጀር የተለያዩ ድምጽ መቀየር የምትፈልጉ ከሆነ እዚህ ጋር መቀየር ትችላላችሁ ማለት ነው። ስለዚህ ለምሳሌ አንዱን ወስጄ ላሳያችሁና ሶሻል ሚዲያ በቲክቶክ በዩቲዩብ እንዲሁም በኢንስታግራም ብዙ ተከታዮችንና ብዙ እይታን ለማግኘት ከሚያስፈልጉን መሰረታዊ ነገሮች መካከል በዚህ መልኩ የድምጽ ኳሊቲ ማስተካከል እንችላለን ማለት ነው። ሶሻል ሚዲያ በቲክቶክ በዩቲዩብ እንዲሁም በኢንስታግራም የድምጽ ኳሊቲያችን በዚህ መልኩ ካስተካከልን የሚቀጥለው ስቴፕ የሚሆነው የቪዲዮአችንን ኳሊቲ መጨመር ነው፣ ወይም የቪዲዮ ኳሊቲ መጨመር ነው የሚሆነው። ስለዚህ ያንን የምናስተካክልበት ቦታ ቪዲዮአችንን በመንካት በቀጥታ የምናገኘው ወይም መጀመሪያ ላይ የምናገኘው ቪዲዮ የሚል አለ፣ እዛ ማስተካከል እንችላለን ማለት ነው። ቪዲዮ ላይ ከገባን በኋላ ትንሽ ከፍ ካረግን ወደታች እንደወረድን ሪል ላይት የሚል እናገኛለን። ያን ሪል ላይት ኦን አድርገን መጀመሪያ ላይ የምናገኘው ፋሻል ላይ ነው። እኛ አምቢያንት ላይ እንገባለን። የተለያዩ የከለር አይነቶች ወይም የሪል ላይት አይነቶች አሉ ማለት ነው። ስለዚህ እኛ በዚህ ጊዜ የምንፈልገው የመጀመሪያውን ስለሆነ የመጀመሪያውን መርጣለን ማለት ነው። ትንሽ ሎድ ያደርጋል። ፕሮሰሲንግ 100% እስኪሚል ድረስ መጠበቅ አለብን። እንደምታዩት ከቅዱ ቪዲዮ በጣም የተሻለ ሲኒማቲክ ወይም የስቱዲዮ እንደምታዩት የቪዲዮ ኳሊቲያችን በዚህ መልኩ መጨመር እንችላለን ማለት ነው። ከዚህ ጋር ያሉትን ሪል ላይቶች ሁለቱንም አጀስት ማድረግ እንችላለን። በዚህ ጊዜ ሁለቱን ከለሮች በጣም ኢንቴንሲቲያቸው ስለበዛ ኢንቴንሲቲውን በዚህ መልኩ መጨመር መቀነስ እንችላለን ማለት ነው። ሌላ አድ የምናደርገው ከለር ካለ የፕላስ ምልክቱን መጫን አድ ማድረግ እንችላለን ማለት ነው። እዚህ ጋር እኔ የምፈልገው ነጭ ከለር ስለሆነ ነጩን በመጫን አንድ ከለር እጨምራለሁ ማለት ነው። ሁሉንም ከለሮች በዚህ መልኩ አጀስት ማድረግ ትችላላችሁ ማለት ነው። በመቀጠል ምንድነው የምናደርገው ሪተች የሚለውን በመንካት ወደ ውስጥ እንገባለን። ዝቅ ስንል ስኪን የሚል አለ፣ ያንን እናበራለን። በመቀጠልም ትንሽ ዝቅ ስንል ስሙዝ የሚል አለ፣ ያንን ፊታችንን ኮንትሮልና ሮለር ወይም በመጫን ዙሚን ማድረግ እንችላለን። እንደምናየው እዚህ ጋር ስኪን ላይ እንመጣለን። ስሙዝ የሚለውን መጨመር መቀነስ እንችላለን። የፊታችን ኳሊቲ እንደምታዩት ይጨምረዋል ይቀንሰዋል ማለት ነው። ለዚህ ቢሆን የተሻለ ነው። ዋይትኒንግም የሆነ ነጥ እንዲያደርጋችሁ ከፈለጋችሁ እዚህ ጋር ማስተካከል ትችላላችሁ ሁሉንም ነገር ማለት ነው። ይህን ከጨረስን በኋላ እንመለሳለን። ቪዲዮ ላይ አጀስት የሚለውን በተን ነካለን። አጀስት የሚለውን ከነካን በኋላ ወደታች ወርደን ሻርፕን የሚላለ ያንን ሻርፕን እንጨምራለን ማለት ነው። ዋይድ እያደረጋችሁ ማየት ትችላላችሁ ምን አይነት ሊሆን እንደሚችል ቪዲዮ ማለት ነው። ሻርፕነሱን ትንሽ እንቀንሰዋለን እስከዚህ። በማንኛውም ሶሻል ሚዲያ በቲክቶክ በዩቲዩብ እንዲሁም በኢንስታግራም ብዙ ተከታዮችንና ብዙ እይታን ለማግኘት ከሚያስፈልጉን መሰረታዊ ነገሮች መካከል በዚህ መልኩ ኤዲት ካደረግን በኋላ ማስገባት የምንፈልገውን ኤሌመንቶች እናስገባለን። እዚህ ጋር ለዲኮሬሽን እንዲሆነኝ እነዚህን 3 ኤሌመንቶች እጠቀማለሁ። የዚህን ቪዲዮ ባክግራውንድን ሪሙቭ እናደርጋለን። ባክግራውንድን ሪሙቭ ካደረግን በኋላ እንደምትፈልጉት ሳይዝ ዙሚን ዙም አውት እያደረጋችሁ የምትፈልጉት ቦታ ታስቀምጣላችሁ ማለት ነው። በመቀጠል ባክግራውንድ ላይ እንዳለ አድርገን ለማስቀመጥ ብለር እንጨምራለን። እዚህ ጋር ኢፌክት ላይ በመምጣት ብለር ብለን ሰርች እናደርጋለን። የመጣልንን ብለር ድራግ በማድረግ ያስገባነው ኤሌመንት ላይ እንጨምርበታለን ማለት ነው። በዚህ መልኩ የብለሩን ኢንቴንሲቲ መጨመር መቀነስ እንችላለን። በዚህ ጊዜ ይህ በቂ ነው ለኔ፣ ወይም ትንሽ ዝቅ ላድርገው። በዚህ መልኩ ብለሩን እናስተካክላለን ማለት ነው። እዚህ ጋር መጨመር ያለብን ነገር ምንድነው? ያስገባነው ኤሌመንት ወይም ዲኮሬሽን ኤሌመንት የፎቶ ፍሬም ያስገባነው ከእኔ ቪዲዮ ጋር እንዲመሳሰል አጀስት የሚለውን ነካና ከለር ማች የሚላለ ያ ከለር ማችን እናበራለን። ከለር ማች ማለት ከቪዲዮአችን ውስጥ የትኛው ጋር እንዲመሳሰል የሚፈልገው አንዱን በምንነካበት ጊዜ ከሰራውንዲንጉ ጋር ወይም አካባቢው ካለው ከለር ጋር የፎቶዋን ከለር ያመሳሰላል ማለት ነው። በዚህ ጊዜ ኦኬ እንላለን። እዚህ ጋር እንደምታዩት ከነጭ ከለር ወደዚህኛው ከለር ቀይሯታል ማለት ነው። እንደምታዩት እዚህ ጋር ነጭ ነበር ወደዚህ ተቀይራለች ማለት ነው። ስለዚህ በዚህ መልኩ አጀስት ማድረግ ትችላላችሁ የብርሃኑን። በመቀጠልም የምናስገባው ሁለተኛው ኤሌመንታችን ኢንስትሪንግ ላይት እናስገባለን። ይሄንን በተመሳሳይ ክሮፕ በማድረግና ላይቷን ብቻዋን በማስቀረት እናስገባለን ማለት ነው ወደ ቪዲዮአችን። በዚህ መልኩ ካስገባን በኋላ ልክ እንደ ቅድሙ ተመሳሳይ ሪሙቭ ባክግራውንድ እንላለን። አውቶ ሪሙቫል እንደዚህ ቆርጠን ካወጣን በኋላ ክሮማኪ እንጨምርና ያልወጣውን ፓርት እነካለን ማለት ነው። በዚህ መልኩ እናስወጣለን ማለት ነው የቀሩትን ፓርቶች። ሳይዙን አጀስት ማድረግ ትችላላችሁ እንደፈለጋችሁት። እናም በመቀጠል እዚህ ጋር መምጣት
ባክግራውንድ ላይ ያለ ለማስመሰል ትንሽ ከፍ እናደርጋለን። እንደምታዩት ከጀርባ ያለ ስትሪንግ ላይት ነው የሚመስለው ማለት ነው። ይሄኛውንም በተመሳሳይ ብለር እንጨምርበታለን፣ ዴብዝ እንሰጠዋለን። በዚህ መልኩ ብለር እናደርገዋለን። ወደ ነጭ ከለር መቀየር ስላለብን ያስገባነውን ላይት ወደ ነጭ ከለር ለመቀየር አጀስት ላይ እንመጣለን። ከስር ያለውን ኤክስፖዠር እንጨምራለን ማለት ነው። ወደ ነጭ ይጠጋል። ኮንትራስቱንም መቀነስ መጨመር እንችላለን። በዚህ መልኩ ወደ ነጭ ላይት እንቀይረዋለን ማለት ነው። በመቀጠልም የምናስገባው ኢለመንት ወይም ዲኮሬሽን ኢለመንት ዛፏን እናስገባታለን። እችን በተመሳሳይ ቅድም እንዳረኩት ባክግራውንዱን ሪሙቭ ማድረግ ነው። ሪሙቭ ካደረግን በኋላ ሚረር እናደርገዋለን። ይሄኛውን ሳይድ ስለምንፈልግ በዚህ ጊዜ እንዴት እናደርጋለን? ጠጋ በማድረግ የምንፈልገውን ሼፕ እስኪይዝ ድረስ እናስቀምጣለን ማለት ነው። ይሄንንም ወደፊት ስለሆነ የመጣው ብለር እንጨምርበታለን ትንሽ ዴብዝ እንዲኖረው። ብለሩን በዚሁ አጀስት ማድረግ ትችላላችሁ። ይህ በቂ ነው ለኔ። በዚህ መልኩ ቪዲዮ ኳሊቲያችሁን መጨመር ትችላላችሁ። ከለር ማች ከፈለጋችሁ እኛውንም በከለር ማች አጀስት ማድረግ ትችላላችሁ። ካልፈለጋችሁ መተውም ትችላላችሁ ማለት ነው። ልክ እንደዚህ ይህን አይነት ቪዲዮ አግኝቻለሁ ማለት ነው። በማንኛውም ሶሻል ሚዲያ በቲክቶክ፣ በዩቲዩብ እንዲሁም በኢንስታግራም ብዙ ተከታዮችንና ብዙ እይታን ለማግኘት ከሚያስፈልጉን መሰረታዊ ነገሮች መካከል እንዳያችሁት ቪዲዮአችን በዚህ መልኩ ኤዲት አድርገን ጨርሰናል። ሳውንዱን፣ ቮይሱን እንዲሁም የቪዲዮ ኳሊቲውንም በደንብ አጀስት አድርገናል ማለት ነው። በማንኛውም ስልክ የቀረጻችሁትን ቪዲዮ በዚህ መልኩ ኤዲት ማድረግ ትችላላችሁ ማለት ነው። ራሳችሁን ማየት ትችላላችሁ ምን ያክል ለውጥ እንዳለው ከዚህኛው ቪዲዮ እና በመቀጠል እዚህኛው ቪዲዮ ላይ ያለውን ልዩነት ራሳችሁ ማየት ትችላላችሁ ማለት ነው። በዚህ መልኩ ኤዲት ማድረግ ትችላላችሁ። በአጠቃላይ ቪዲዮ ይህንን ይመስል ነበር። እናንተም የራሳችሁን የዩቲዩብ እንዲሁም የቲክቶክ ቪዲዮዎችን በዚህ መልኩ ኤዲት እያደረጋችሁ ጥራት ባለው ቪዲዮ ኳሊቲ እና ጥራት ባለው የድምፅ ኳሊቲ ቪዲዮዎቻችሁን በምትፈልጉ ሶሻል ሚዲያ አፕሎድ ማድረግ ትችላላችሁ። እመኑኝ በቅርብ ጊዜ ብዙ እይታና ብዙ ተከታይ ታገኛላችሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ።